ቶማስ ፍራንክን የሰሞኑን የአርሰናልን ኮድ ምንድነው ኩባያ የመጠቀም ውዝግብ እንደው በዜና መልክ ሳትሰሙት አልቀራችሁ። እንዲህ ያለውን የደደብ ስራ ደግሜ ያልሰራውም ሲሉ ነበር ዴንማርካዊ አሰልጣኝ። የደደብ ስራን የሰራሁት እንዴት አላየሁትም ሳላየው ነው ያንን ያደረኩት ሲሉ ነበር። እንግዲህ ቦርንመዝ ከቶተንሃም ጋር ሲጫወት ቦርንመዝ ቶተንሃምን ማሸነፉ ለቶተንሃም ደጋፊዎች ቁስል መፍጠሩ እንዳለ ሆኖ በቁስላቸው ላይ ሌላ እንጨት ነው የሰደዱት ደግሞ ቶማስ ፍራንክ። እንደ አርሰናል የሚጠሉት ክለብ የለም የቶተንሃም ደጋፊዎች እና አለቃቸው የቶተንሃም አለቃ ቶማስ ፍራንክ ታዲያ በአርሰናል ኩባያ ሲጠጡ መታየታቸው ያውም አርሰናል በሌለበት ጨዋታ ላይ በሌለበት ቦታ እንደው ቀደም ብለው ቶሎ ብለው ፈጠን ብለው ስተታቸውን አመኑ እንጂ ሊከተለው የሚችለው በደጋፊው በኩል ሊከተል የሚችለው ውዝግብ ቀላል አይሆንም ነበር።